መመስከር ፈልጋለሁ። 2011 በጣም ታምሜ ማለት ነው ጤና ጣቢያ ታምሜ ተኝቼ ሳምንት ሙሉ ታምሜ እየተነገረው ነቢይ ስለኔ ይጸልይ ነበረ። እንዴት እሱ መጥቶ አያየኝም እያልኩ ግሉኮስ ተተክሎልኝ አለቅስ ነበረ። እሱ ለካ ከጌታ ድምፅ ሳልሰማ አልሄድም ብሎ የራሱ ጸልዮ መጨረሻ ከጌታ ድምፅ ሲሰማ ቀጥታ መጣ። ሲመጣ ግሉኮስ ተተክሏል። ገባና ጤና ጣቢያ አንዴ ግሉኮሱን ተፈቱልኝ ይጸልይላት ነበር ስል አንድ አማራ ልጅ አለ አሁን ይሏል የባህር ዳር ልጅ ነው። በጣም ተናደደ። እኔ እሱን ሳየው ፍቱልኝ ልቃሉ እየተባሸበታል በጣም ተናደደና እንዴት እንደዚህ ሆናል? እዚህ ጋር ስለማይፈቀድ ቤቷ መጠለይ ስላለች ፍቱልኝና ግሉኮሱን ወደ ቤት ትሄዳለች። እኔ ደግሞ በቃ ግሉኮሱን ልቀዱልኝ መሄድ አለብኝ። እሱን ሳይ በጣም ደስ አለኝ። በፊት እያዘንኩ ነበር እንዴት መጥቶ እሷ ላይ እያሉ ከዛ ግሉኮስ እንዳለ ሄድኩ ወደ ቤት። ሲሄድ ጎረቤት ቤት አለች። አሁን ቤቱ ትባላለች። ቤት አላት። ቤት ያልገባ ቤት ያስጠልቶኛልና ከእሷ ቤት ልጸልይ ስል አይ እዚህ አይቻልም፣ እቤት የሚመታ መርገም አለ፣ እቤት ነው መጸልይልሽ ያለች። እሺ ብዬ ሄድኩ። ልክ ሲጸልይ መንፈሱ ጮኸ ወጣ። ከጮኸ በኋላ ምን አለ? ከዚህ የሚበልጥ ሌላ ክፉ ነገር አለ፣ ግን የአንቺ ህይወት አምልጠሻል፣ መሞት አትችይም፣ አትሞችም፣ የሚመጣውን ፈተና ግን በጸጋ ተቀበይ ብሎኝ ነበረ። እሺ አልኩኝ። እውነትም እሱ ጸልዮ ከሄደ በኋላ እህቴ ከአዲስ አበባ ድረስ ተብላ 15 ቀን በግሉኮስ ነው ያለሁት መጣች። እኔ በአይሱዚ ተሳፍሬ ሲሄድ ሬሳዬን የቆሻ ሰው አቅፎ የሸኘኝ ሄድኩኝ። ጥቅምት 18 ቀኗን ራሱ አረሳትም ጽፌያታለሁ። 18 በ19 ይሄ ገብርኤል ቤተክርስቲያን ይመረቅ ነበረ ጥቅምት ላይ ማለት ነው። በ18 ጅማ ከሌሊቱ 7 ሰዓት ገባሁ። በዳዊት አይሱዚ ተጭኜ ነው የሄድኩት። ፍራሽ ሁሉ ተጭኗል ሬሳ ተብዬ። ከዛ ሄድኩኝ። ሌሊቱን በቃ ነፍስ ውጪ ነፍስ ግቢ በቃ እዚህ ጋር የሚወጣ ነገር የሚያጨናንቀኝ እና በዳዴ ሄድ ነበረ። ከዛ ልክ ከሌሊቱ 9 ሰዓት ላይ ከውስጤ እንደ ቦምብ የፈነዳ ነገር ጥቁር ነገር ወጣ በአፌ ፈንድቶ ማለት ነው። ሁለተኛ እንደገና በሰገራ በቃ መልኩ እንደዛ ወጣ እንትን አለ። አሁን ሐኪሞች ግራ ገባቸው። በቃ ክርስቶስ ነው መጥቶ ያከመኝ። በዛ ሰዓት ሐኪም አንድ በቃ ተስፋ የለም ብሎ ነው የተውሉ። ከዛ ጠዋት ላይ መተኛት አለባት። ሁሉም ሐኪም ተሯሯጠ። እኔ መተኛት የለብኝም አሁን 15 ቀን ሙሉ ወደ ስላልበላሁ ምናምን ነው ጤነኛ ነኝ፣ እባካችሁ ወደ ቤት መልሳት አይቻልም ትተኛ። እሷ አሁን ትክክል ስላልሆነች ተባለች ለእህቴ። እንግዳስ እንደዛ ከሆነ ሪፈር አዲስ አበባ ይጻፍልኝ አልኩኝ። አዲስ አበባ ተጻፈልኝ። ይዛ ሄደች። ሲሄድም ስለማልችል በግሌ እንሄድ ነው እንደሄድን ሐሙስ ገባን እና ቻናል አይ ነበርና ማታ ላይ ነቢይ እስራኤል ዳንሳ ውጭ ሄዶ ነበረ መጥቷል። ዓርብ፣ ቅዳሜ፣ እሑድ ቸርች አገልግሎት አለ ሲል በቃ ጤና ጣቢያም ሐኪም ቤትም አልሄድም ቸርች እሄዳለሁ አልኩ። ቸርች ሲሄድ መቀመጥ ማልችል መብላት ማልችል ጠንከር ብዬ ዋልኩኝ። ቅዳሜም ደህና ዋልኩኝ። የእሑድ ዕለት ጭራሽ በቃ ልመሰክር ስል ወረፋ ይበዛል አዲስ አበባ ላይ። በስንት ወረፋ ነው ምስክርነትን የምታገኘው? አልቻልኩም። ልክ ሐኪም ቤት እንደገና ሰኞ ሲሄድ አሁንም ሲመረምሩ አያገኙም፣ ሲመረምሩ አያገኙም። ጳውሎስ ነው ሕክምናው ከፍተኛ ሕክምና። መጨረሻ ላይ አንድ ምርመራ ብቻ 8 ሺህ ብር የሚያስከፍል ምርመራ ተጠየቅኩኝ። ከዛ አሁን አልኳት ገኒ ነፍሴን አምልጬዋለሁ ፋይናንስን ለመጨረስ ነው። ስለዚህ ይህንን 8 ሺህ ብር ለጌታ ስራ አውለዋለሁ እንጂ እኔ አልመረመርም። ከዚህ በኋላ ተመልሼ እሄዳለሁ አልኳት። አሁን ጤና ነው የሚሰማሽ አለች። አዎ ጤነኛ ነኝ። እሺ አልኩና ለቸርች ገቢ ይሆናል ብዬ በደርዘን ዘይት ገዝቼ ዘይትን አጸልዬ ለእሱ ደግሞ ምን ላድርግለት የፍቅር ስጦታ ብዬ በውስጥ ያሰብኩ ሸሚዝ ገዛሁኝ። ከዛ ውጭ ከትራንስፖርት ውጭ ብር የለኝም። ለእሱ ሸሚዝ ገዝቼ መጥቼ የኮሻ ህዝብ የኔ መመለስ በእግሬ መምጣት በጣም ጉድ ነው ያለው። መጣሁኝ። በሱ ፊት ምስክርነት ሰጠሁ። ይሄን ላደረገኝ ጌታ ድጋሜ ደግሞ እሱን አግኝቼ በድጋሜ ለመመስከር ያበቃኝን አምላክ